ሃይ ሰላም ውድ ተማሪዎች እንዴት ቆያችሁ? እኔ ደህና ነኝ። ዛሬ በዚህ ቪዲዮ የግሬድ 10 ኢትዮጵያን እንግሊሽ የዩኒት 1 ከዩኒት 1 የተውጣጡ ጥያቄዎችን አብረን እናያለን። ወደ 48 የሚጠጉ መልቲፕል ቾይስ ጥያቄዎች ናቸው ቤዝድ ኦን ዩኒት 1 ከመጻፋችሁ ከምዕራፍ 1 ዩኒት 1 ፖፑሌሽን ግሮዝ ከሚለው ምዕራፍ ማለት ነው የተወጣጡ የግራመር ሴክሽን ጥያቄዎችን አብረን እናያለን። በአራት ፓርት ነው የከፋፈልኩላችሁ ይሄን በዚህ ምዕራፍ ያሉ የግራመር ጥያቄዎችን። በመጀመሪያው ፓርት የሲምፕል ፕሬዘንት እና ፕሬዘንት ፐርፌክት ቴንሶችን ወደ እንመለከታለን። ወደ 15 ጥያቄዎች ናቸው ከዚህ ፓርት ያወጣሁላችሁ። በፓርት 2 ዲግሪ ኦፍ ኮምፓሪዥን እንግዲህ አይተናል። እንግዲህ አራቱንም ፓርት በቪዲዮ ሰርቼላችኋለሁ። አሁን ጥያቄዎችን እንሰራለን። ከዲግሪ ኦፍ ኮምፓሪዥን 10 ጥያቄዎች ናቸው ያዘጋጀሁት። ከፓርት 3 ሪሌቲቭ ፕሮናውኖች 11 ጥያቄዎች አሉ። ፓርት 4 ላይ ደግሞ ሞዳል ቨርቦች ናቸው። መጻፋቸው ወደ 4 ሞዳል ቨርቦች አድቫይስ ሞዳሎች አሉ። ከነሱ የተወጣጡ 12 ጥያቄዎች ናቸው። በአጠቃላይ 48 ጥያቄዎችን ከዚህ ምዕራፍ ያዘጋጀሁላችሁ በየሎድ ልክ ለማድረግ ነው የሞከርኩት ጥያቄዎችን ስከፋፍል። የመጀመሪያው ፓርት ላይ የምንመለከተው ከሲምፕል ፕሬዘንት እና ከፕሬዘንት ፐርፌክት ቴንስ የተወጣጡ ጥያቄዎችን እንሰራለን። ጥያቄ አስተያየታችሁን ኮሜንት ላይ መጻፍ እንዳትረሱ። ፒዲኤፍ የምትፈልጉ ከሆነ ቴሌግራማችን A1 ስታዲስ ላይ ገብታችሁ ለራሳችሁ ጥያቄውን ለመስራት በምትፈልጉ ሰዓት ለፈተናም በምትዘጋጁ ሰዓት ኤኒ ታይም ገብታችሁ በራሳችሁ እንድትሞክሩ ፒዲኤፉን ቴሌግራም ላይ ታገኛላችሁ። A1 ስታዲስ ቴሌግራማችን ላይ እዚህ ጋር በምታዩት ወይም ኮሜንት ስር ባለው ሊንክ ገብታችሁ አክሰስ ማድረግ ትችላላችሁ። የመጀመሪያው the first question I can't find my passport. I think someone blank it from my bag ነው የሚለን። A has taken, B takes, C took, D is taking. so መልሳችን የሚሆነው የትኛው ነው? ቪዲዮን እናንተ ፖዝ ያደርጋችሁ ቀድማችሁ ለመስራት ሞክሩ። እዚህ ጋር the result of the action እንመልከት። she is meeting the password አይደል? ፓስፖርቱ የለም። ይሄ ሪዛልት ነው፣ ሪሌቫንት ነው። አሁን የተከሰተው ችግር እሷ ፓስፖርቷን ማጣቷ ነው። ስለዚህ ፕሬዘንት ላይ የሆነውን ደግሞ ከፓስት ጋር አንድ ድርጊት ፕሬዘንት ላይ የሆነ ኮንሲኩዌንስ ይኖረው ፓስት ላይ ሆኖ ከፕሬዘንት ጋር ኮንሲኩዌንስ በሚኖረው ሰዓት ምን አይነት ቴንስ ነው የምንጠቀመው ነው ያለው? ፐርፌክት ፕሬዘንት ፐርፌክት ነው አይደለ? አሁን እሷ ፓስፖርቷን አጣለች። ከዚህ በፊት የሆነ ሰው ምናልባት ከቦርሳ ውስጥ ወስዶ ሊሆን ይችላል። ዳንተር should be እዚህ ጋር የምናስገባው ቴንስ ፕሬዘንት ፐርፌክት ነው። I cannot find my passport. I think someone has taken it from my bag. ከዚህ በፊት ምናልባት የሆነ ሰው ወስዶብኝ ይሆናል። The Addis Ababa train blank at 8 o'clock at 8 a.m. every single morning. A has left, B leaves, C is leaving, D leave. የዚህኛው ጥያቄ እንግዲህ ምንጊዜም ፊክስድ የሆነ የተቀመጠላቸው ታይም ቴብል ያላቸው ስኬጁሎች ፊክስድ ስኬጁሎች በምናወራ ጊዜ ምን አይነት ቴንስ ነው የምንጠቀመው ነው ያለው? ሲምፕል ፕሬዘንት አይደለም? ሲምፕል ፕሬዘንት ቴንስ ነው ለነዚህ አይነት ለስኬጁል ለሆነ ፊክስድ ስኬጁል ለሆነ ታይም ቴብል ለሆኑ ነገሮች ሲምፕል ፕሬዘንት ቴንስ ነው። so the answer should be the Addis Ababa train leaves ነው ሊቭ ነው የሚሆነው? ሊቭስ ነው አይደል? ሊቭስ ምክንያቱም ለሰርድ ፐርሰን ሲንጉላር ሰውም ሊሆን ይችላል ኦር ቲንግ ሊሆን ይችላል።
ኤስን ኤስ ኦር ኢኤስን አድ እናደርጋለን። that should be B ይሆናል። why blank you never blank to visit Danakil depression A do go are going did go have gone why never ብዙ ጊዜ ቴንስ እንዳይሸወዳችሁ ክሎችን ተጠቀም። ቴንሱን በደንብ ተመልከቱ። ሴንቴንሱን በደንብ ተመልከታችሁ ምን አይነት ዩዜጁን ወይም ቃላቶቹን የተጠቀሙትን ቃላት ሴንቴንስ ላይ በደንብ ማየት ጠቃሚ ነው፣ ቴንሱን ለማወቅ ማለት ነው። አሁን እዚህ ጋር ኔቨር ሚል አለ። ኔቨር ብዙ ጊዜ ኔቨር ኤቨር ሲንስ ፎር ጀስት የት ምናምን የሚሉ ቃሎች ብዙ ጊዜ በፐርፌክት ቴንስ ነው የምንጠቀማቸው። ከፐርፌክት ቴንስ ጋር የተለመዱ ቃላቶች ናቸው። እና እዚህ አሁን ኔቨር ኤቨር ምናምን የሚሉት ደግሞ ኤክስፒሪየንስን የሆነ ኤክስፒሪየንስን ይነግሩናል፣ ፓስት ላይ ያለ ኤክስፒሪየንስን። እዚህ ጋር አሁን ምንድነው እንትን የምንለው የኔቨር የሚለው ቃል የሆነ ኤክስፒሪየንስ ላክ ኦፍ ኤክስፒሪየንስ ዋይ ብላንክ ዩ ኔቨር ላክ ኦፍ ኤክስፒሪየንስ አለመኖሩን ይገልጽልን። እስካሁን ድረስ ምንም ኤክስፒሪየንስ። ስለዚህ ፕሬዘንት ፐርፌክትን እንጠቀማለን። ዋይ የፕሬዘንት ፐርፌክት ፎርም ያዘው ደግሞ ምርጫ ዲ ይሆናል። ዋይ ሃቭ ዩ ኔቨር ገን ቱ ቪዚት ደነከል ዲፕሬሽን። ስለዚህ ኔቨር የሚለው እስካሁን ኤክስፒሪየንስ እንደሌለው ያሳያል። ሰው ዛንሳሽ ዲ ይሆናል። The university registration period blank next Monday according to the official calendar. A is starting, B started, C has started, D started. So የስኬጁልድ የሆኑ ነገሮች ፊውቸር ኢቨንትም ቢሆኑ ምን በመጠቀም መግለጽ እንችላለን ብለናል? ሲምፕል ፕሬዘንት ቴንስ አይደለ? ዩኒቨርሲቲ ሬጅስትሬሽን ፔሪድ ኔክስት መንዴ። ይሄ ስኬጁልድ የሆነ ፊውቸር ላይ ስኬጁልድ የሆነ የተቀመጠ ነገር ነው። ሶ አኮርዲንግ ቱ ዘ ኦፊሻል ካላንደር ላይ ያለ ስለሆነ ስታርት የሚለውን እንጠቀማለን። ፊውቸር ላይ ስኬጁል ለሆነ ኢቨንት we can use simple present tense መጠቀም እንችላለን። the answer should be B ይሆናል። 5 I blank your opinion on the matter, but I still disagree with the conclusion. A. I'm respecting. B. Respect. C. Have respected. D. Was respecting. I blank your opinion on the matter, but I still disagree with the conclusion. ብዙ ጊዜ ይሄ ሪስፔክቲንግ አንልም፣ አም ሪስፔክቲንግ አንልም። ምክንያቱም ስቴት ቨርብ ወይም ነን ኮንቲኒየስ ቨርቦችን ወይም ስቴት ቨርብ የምንላቸው ላይክ አሁን ሪስፔክት መውሰድ እንችላለን። ሌሎች አሉ አንደርስታንድ ምናምን የመሳሰሉ ስቴት ቨርቦችን ጅረንድ ፎርም ምናምን አንጠቅም፣ ወይም ኮንቲኒየስ ፎርም አንጠቅም። በነን ኮንቲኒየስ ፎርም ነው የሚወስደው። በዚህ ጊዜ ምን በመጠቀም ሲምፕል ፕሬዘንት ቴንስን በመጠቀም ከረንት የሆነ ፊሊንግ ቢሆንም አሁን ያለ ፊሊንግ የምንገልጽበት ሁኔታ ቢሆንም ነን ኮንቲኒየስ ቨርቦችን ስንጠቀም ሲምፕል ፕሬዘንት ቴንስ ነው የምንጠቀመው። so the answer should be I respect ነው የሚሆነው። I respect your opinion on matter but I still disagree with the conclusion። ኮንክሉዥኑ ላይ ባልስማማም ሪስፔክት አደርጋለሁ። ሪስፔክቲንግ አይባል፣ አም ሪስፔክቲንግ ሳይሆን አይ ሪስፔክት ነው። my phone battery is empty because I blank it since yesterday morning. A. Don't charge, haven't charged, didn't charge, wasn't charging. ቅድም እንዳልኳቸው አሁንም በደንብ ሴንቴንሱን በመመልከት
ክሉ መፈለግ እንችላለን ቴንሱን ማወቅ እያንዳንዱ ሴንቴንስ ላይ ካሉት እንትኖች ለቴንሱ ፍንጭ የሚሆን ነገር እናገኛለን። እዚህም ጋር ሲንስ የሚል ተጠቅሟል። ሲንስ ይላል። ሲንስ ከዚህ ጊዜ ጀምሮ የሆነ ነገር ፓስት ላይ የተጀመረ ነገር አለ። ሲንስ የሚለው ምን ይገልጽናል? እስካሁን ድረስ ያለ ፓስት ላይ የተጀመረ አሁን ድረስ ይቀጥላል። ምናልባት በምናወራ ጊዜ ሊቀጥል ይችላል እስከ ተወሰነ ፊውቸር ኦር አሁን ላይ ቆሞም ሊሆን ይችላል። እሱን ግን እስካሁን ድረስ ያለውን ሲንስ ይገልጽልናል ከፓስት ጀምሮ። ስለዚህ እንዲህ አይነት ፓስትንና ፕሬዘንትን እንደ ብሪጅ አድርጎ የሚያገናኝልን ቴንስ ደግሞ የትኛው አይነት ቴንስ ነው? ምንድነው? ፕሬዘንት ቴንስ፣ ፕሬዘንት ፐርፌክት ቴንስ። the answer should be the answer should be haven't charged. B. My phone battery is empty because I haven't charged it since yesterday morning. So the present perfect tense is used. እዚህ ጋር present perfect tense እንጠቀማለን። the earth ቅድም እንዳልኳችሁ ነው። since, for, never, ever, just, yet ምናምን የሚሉ እንትኖችን ወርዶችን usually ከpresent perfect ጋር ነው የምንጠቀመው። the earth blank around the sun in an elliptical orbit. A has evolved. B is revolving. C revolves. D revolve. እዚህም ጋር አሁን አረፍተ ነገሩን በመመልከት ስለ አሁን ይሄ እዚህ ጋር ጀነራል ትሩዝ ነው እያወራ the earth around the sun revolve ታደርጋለች has revolve። ይሄ ምን ጊዜም ሳይንቲፊክ ፋክቶችን ዩኒቨርሳል ትሩዞችን በምናወራ ጊዜ የምንጠቀመው ቴንስ የትኛው ቴንስ ነው? ሲምፕል ፕሬዘንት። so the earth revolves አሁንም ሰርድ ፐርሰን ስለሆነ revolves እንላለን። ኤስ እንጨምራለን። the earth revolves around the sun in an elliptical orbit. so the answer should be C. ትክክለኛ መልስ ይሆናል። Number 8. The children otherwise blank their mother with chores when she asks them. A has helped. B are helping. C help. D helps. አሁንም ከአረፍተ ነገሩ ክሉ እንፈልጋለን። ምን ሚል? otherwise የሚለውን ማለት ነው። otherwise እናገኛለን። otherwise ደግሞ የምንጠቀመው ምንን ይገልጽልናል? የሆነ የሚደጋገም ሩቲን የሆነ ነገር ሀቢት የሆነ ነገር ነው የሚገልጽልን። ሀቢትን የሆነ በተደጋጋሚ የምናደርገውን ነገር ለመግለጽ ደግሞ የምንጠቀመው ቴንስ የትኛው ቴንስ ነው? simple present. so the children otherwise blank their mother with chores. chores ምንድነው? ምናልባት እንደ ቮካቡላሪ እንዲጠቅማል። chores ማለት በታስኮች ናቸው፣ የቤት ውስጥ ታስኮች። ስፔሻሊ ሬጉላርሊ ቤት የምናደርጋቸው ነገሮች ቾርስ እቃ ማጠብ ሊሆን ይችላል፣ ክሊኒንግ ሩም ሊሆን ይችላል፣ ዋሽንግ ዲሽ፣ እነዚህ አሉ አይደለ? ሬጉላርሊ ቤት ውስጥ የሚደረጉ ነገሮች፣ ምግብ ማብሰል ሊሆን ይችላል። እንደዚህ አይነት ነገሮች ቾርስ፣ የቤት ውስጥ ስራዎች ቾርስ ይባላሉ። so the children otherwise helps. no the answer should be no otherwise help ነው። sorry ምክንያቱም the children plural ስለሆነ ማለት ነው። the children otherwise helps ሲጀመር አይሄድም። the children otherwise help ነው የምንለው። children የሚለው plural ስለ plural እስን አንጠቀም። so the answer should be C ይሆናል። the children otherwise help their mother with chores when she asks them. ተረጋግታችሁ እንዳትሸወዱ በችኮላ። በተለይ ሄልፕስ እና ኤስ እና የሌለባቸው ሲመጡ ጊዜ አስተውላችሁ ለመመለስ ሞክሩ።
በችኮላ እንዳይሆን በሚል ነው። Since he joined the national team last year, he blanked a single game. A didn't miss, doesn't miss, hasn't missed, isn't missing. አሁንም ኬርፉሊ ሴንቴንሱን በማየት ነው። ቴንሱን ቀድመን ከመለየታችን በፊት ሴንቴንሱን በደንብ ማየት። ሲንስ የሚል ቃል ተጠቅሟል። ሲንስ ብዙ ጊዜ ከምን ጋር ነው? ከፕሬዘንት ፐርፌክት ጋር። ሲንስ ሂ ጆይንድ ናሽናል ቲሙን ከተቀላቀለ አምና ነው የተቀላቀለው። ሲንስ ሂ ጆይንድ ሲል ፓስት ላይ የተጀመረ ኢቨንት አለ ማለት ነው። ባለፈው አመት ብሔራዊ ቡድኑን ከተቀላቀለ ጀምሮ አንድም ጨዋታ አምልጦት አያውቅም። ስለዚህ ፓስት እና ስቲል ነው ፕሬዘንት ላይ ያለውን ነገር የሚያገናኝልን ቴንስ ፕሬዘንት ፐርፌክት ቴንስ ነው። hasn't missed ነው የምንለው። ለሂ የምንጠቀመው has ነው። have እዚህም ጋር የለም ግን hasn't missed ነው የምንለው። ሲ ትክክለኛ መልስ ወይም የፕሬዘንት ፐርፌክት ቴንስ ይሆናል። 10 I blank ever blank it such a high quality product as this low price. A to buy, I'm buying, have bought, will buy. እዚህም ጋር ኤቨር ሚል መጥቷል። ኤቨር ከየትኛው ቴንስ ጋር ነው የሚሄደው? ኤቨር ሚለው ኤክስፒሪየንስን የሆነን ኤክስፒሪየንስ እስካሁን ድረስ ያለን ኤክስፒሪየንስ ለመግለጽ እንጠቀመው። ኤክስፒሪየንስን ለመግለጽ ደግሞ ዌሪ ኬር ምን አይነት ቴንስ ነው የምንፈልገው? ፕሬዘንት ፐርፌክት ቴንስ። I have ever bought የሚለው I have ever bought ትክክለኛ መልስ ይሆናል። I have ever bought such a high quality product as this ፕራይስ እስካሁን ድረስ ባለኝ ምናልባት የመግዛት ልምዴ እንዲህ ኳሊቲ ያለው እቃ በዚህ ልክ በቅናሽ ዋጋ አግኝቼ አላውቅም ነው። ስለ ኤክስፒሪየንስ ነው እያወራች ያለው። ኒውስ ሄድላይን ፋይናንስ ሚኒስተር ብላንክ ኒው ታክስ ሎ ቱ ፓርላመንት ቱዴይ እና has presented is preparing, presenting, presenters, presented. ለኒውስ ሄድላይን ኒውስ ሄድላይን ነው ብለናል። የኒውስ ጋዜጣ ላይ ወይ ዜና ላይ መግቢያው ላይ ምን ይላል? ፋይናንስ ሚኒስተር ብላንክ ኒው ታክስ ሎው ቱ ፓርላመንት ቱዴይ። ብዙ ጊዜ ቪዲዮም ላይ ስለ ኒውስ ሄድላይኖች ላይ የተጻፉ ነገሮች በምን ነው የሚቀመጡት ብለናል? በሲምፕል ፕሬዘንት ቴንስ። ኒውስ ሄድላይኖች most of the time use the simple present tense for ልክ ሪሰንት ይሆን ለምሳሌ ቱዴይም ባይል የስተርዴይ ምናምን ኢቭን ፓስት ለሆኑ ነገሮች ሊጠቀሙ ይችላሉ ሲምፕል ፕሬዘንት ቴንስን። ለምን? ሰውን ከማጓጓት ኢሚዲየት የሆነ አክሽን ለማስመሰል ቅጽበታዊ ነገር እንደሆነ ለማስመሰል ትኩረት ስለሚፈልጉ ትኩረት ከመሳብ አንጻር እንደ ፕሬዘንት አድርጎ ሊያቀርቡ ይችላል። ሶ ለኒውስ ሄድላይኖች የምንጠቀመው ቴንስ ኦፍተን ምን እንጠቀማለን? most of the time simple present tense እንጠቀማለን። ስለዚህ present finance minister presents new tax law to parliament today የሚለው ትክክለኛ መልስ። water blank at 100 degrees centigrade at sea level. A is boiling, boils, has boiled, boiled. የትኛው ትክክለኛ መልስ? answer should be boils B ነው። እንግዲህም ለwater boils at 100 degree centigrade at sea level የሚለው ሳይንቲፊክ ትሩዝ ነው። ሳይንቲፊክ ፋክቶች፣ ሳይንቲፊክ ትሩዞች፣ ናቹራል ፋክቶች እነዚህ ሲምፕል ፕሬዘንት ቴንስን በመጠቀም መግለጽ እንችላለን። Since he was little
ዳዊት blank of becoming an engineer and designing bridges. A dreams be dreamed, has dreamed, is dreaming. የትኛው ትክክለኛ መልስ የሚሆነው? አሁንም ክሏችን ሲንስ አለች። ከልጅነቱ ጀምሮ እንግዲህ ዳዊት ህልም ነበረው ኢንጂነር የመሆንና ድልድዮችን ብሪጆችን ዲዛይን የማድረግ። ሶ ፓስትን ከፕሬዘንት ጋር የሚያገናኘው አሁን ይሄ ኮንቲኒቲ ነው የሚያሳይ። ከልጅነቱ ጀምሮ እስካሁን ይሄ ፓሽን ነበረው ማለት ነው። እስካሁን ድረስ ፓሽን አለው ማለት ነው። ከፓስት something shows continuity from past to present ምንን ይፈልጋል? present perfect tense ይፈልጋል። so the answer should be has dreamed. see ትክክለኛ መልስ ይሆናል። I have to find a new place to stay because my current landlord planned to sell the house. A is deciding, decides, has decided, decided. I have to find a new place to stay because my current landlord sell the house. Planned to sell the house. Decide. ምንድነው የዲሲሽኑ? ሪሰንትሊ የተወሰነ ዲሲሽን ይሆናል ግን ፓስት ላይ ከዚህ ንግግር በፊት ማለት ነው። የመሬቱ ባለቤት ወይ የቤቱ ባለቤት ወስኗል። ምን ቤቱን ሊሸጥ ወስኗል። ስለዚህ አሁን ላይ ይሄ ውሳኔ አሁን ላይ ምን ኮንሲኩዌንስ አለው? ምን እሱ ያለ ቤት ሊቀር ነው። ስለዚህ ምን ማድረግ አለበት? ቤት መፈለግ መቻል አለበት ማለት ነው። ስለዚህ የፕሬዘንቱን አፌክት አድርጓል። ሪሰንትሊ የተወሰነ ውሳኔ አሁን ያለውን ነገር አፌክት ስላደረገ ፓስትን ከፕሬዘንት የሚያገናኝልን ደግሞ has decided የሚለው ዲ ሲ ትክክለኛ መልስ ይሆናል። ፕሬዘንት ፐርፌክት ማለት ነው። what is the name of the scientist blank the theory of relativity? A has proposed, B proposes, C is proposing, D proposed. የትኛውን ቴንስ ነው የምንጠቀመው? what is the name of scientist? the theory of relativity. አንድ ድርጊት ፓስት ላይ ለተጠናቀቀ ድርጊት የምንጠቀመው የትኛውን አይነት ቴንስ ነው? ሲምፕል ፕሬዘንት ነው? ፕሬዘንት ፐርፌክት? ሁለቱም አይደለም። ሲምፕል ፓስት ቴንስ ነው የምንጠቀመው። ይሄ ትንሽ ለየት ሁለቱ ብቻ እየሰራን ስለመጣ እንትን እንዳትሉ በሚል ነው። ሰው ይሄ ፓስት ነው። ስለዚህ ፓስት ላይ ኮምፕሊት ለሆነ አክሽን የሆነ ዲፊኒት በሆነ ታይም ላይ ፓስት ላይ ላለቀ ነገር ሲምፕል ፓስት ነው የምንጠቀመው። ፕሬዘንትን ሲምፕል ፕሬዘንት እና ፕሬዘንት ፐርፌክትን እንጠቀም። ምናልባት ሲምፕል ፕሬዘንት አንዳንድ ጊዜ ቅድም እንዳልኳቸው ሄድላይን በሚሆኑ ጊዜ ምናልባት የኒውስ ፔፐሮች ምናምን ቅድም እንዳልኳቸው ሆም ብለው ተመልካችን ለመሳብ ምናምን ለፕሬዘንት የፕሬዘንት ቨርቦችን ሊጠቀሙ ይችላሉ። ይሄም ስፔሲፊክ በሆነ ሲቹዌሽን ነው። ግን ፓስት ላይ ላለቀ ድርጊት የምንጠቀመው ቴንስ ሲምፕል ፓስት ቴንስ ነው። ፓርት 2 ዲግሪ ኦፍ ኮምፓሪዥን ነው። የዲግሪ ኦፍ ኮምፓሪዥንም በዩኒት 1 ተመልክተናል። አሁን የምናያቸው ጥያቄዎች የኮምፓሪዥን ጥያቄዎች ናቸው። ኢትዮጵያ ኢዝ blank beautiful country in East Africa. A more, B the more, C the more. So the answer should be comparing Ethiopia to all other East Africa countries ጋር ነው። in East Africa ኢትዮጵያን ከሌሎች የኢስት አፍሪካ ሀገራት ጋር ነው እያወዳደረ ያለው። ስለዚህ ሱፐርላቲቭ ፎርም ነው መጠቀም ያለብን። ኢትዮጵያ is the most, C ትክክለኛ the most beautiful country in East Africa የሚለው ትክክለኛ መልስ ይሆናል።
The new road project is much blank than the old one was. A. Better. B. Good. C. Best. D. Well. The new road project is much better than the old one. ኮምፓሪዥን በሁለት ነገሮች መካከል ኮምፔር ምናምን ማለትም በኒው ሮድ እና በኦልድ ሮድ መካከል ነው ኮምፔር እያደረገን ያለው። ስለዚህ ኢሬጉላር ኮምፓራቲቭ ዲግሪን እንጠቀማለን። በተር ነው የምንለው። so the answer should be A ይሆናል። She finished the race blank she could A more fast than as fast as the fastest as faster as. She finished the race yes B she finished the race as fast as she could. Structure as form positive degree form የሆነ ኢኳል የሆነን ኤክስፕረስ ወይም ማክሲመም ኢፈርቷ እሷ ማክሲመም ኢፈርቷን ተጠቅማ የቻለችውን ሁሉ አድርጋ ነው የጨረሰችው። ሶ የሆነ ኢኳሊቲ ወይም ማክሲመም ኢፈርትን ለመግለጽ ፖዚቲቭ ዲግሪን እንጠቀማለን። ሶ that answer should be B ይሆናል። The problem became the more they discussed it. A. Much worse. B. Worst. A. Much worse. B. Worst. C. More worse. D. Worse. The problem become the more አይነት the more ከሆነ the less ከሆነ the less the more ከሆነ ኮምፓራቲቭ ፎርም ነው የሚፈልገው። ግን more the more አንልም ማለት more worth አንልም። ለምሳሌ more perfect እንደማንለው ማለት ነው። more perfect ነው አይባልም። more worth አንልም። so ምንድነው worth ነው የምንለው። the problem become more they discussed በተደረገ worth እየሆነ ነው የሚሄደው። so the answer should be worth የሚለው D ትክክለኛ መልስ ይሆናል። The newly elected mayor is becoming blank now blank the one A so than as more than the most than. The newly elected mayor is becoming blank known blank the previous one. ይሄ አይነት ፓተርን ኢኳሊቲን ወይም በሆነ ኳሊቲ ላይ ያለን እኩልነት ምናምን ለመግለጽ የምንጠቀመው ፖዚቲቭ ዲግሪ ነው። as ይሆናል ማለት the newly elected mayor is becoming as known as the previous one. ስለዚህ ተመሳሳይ ኳሊቲ ያላቸው የበፊቱም ታዋቂ ነበረ፣ አሁንም አዲሱ የመጣውም ሜየር የከተማው ሜየር ታዋቂ እየሆነ መጥቷል። asን እንጠቀማለን ማለት ነው። The Nile River is blank river in the world longest longer than the longest more long. እዚች ጋር in the world ነው ያለው። ከዓለም ጋር ነው እያነጻጸረ ያለው ከአንድ ወይም ከሁለት እንትን አይደለም እያነጻጸረ ያለው። አንድን ነገር የናይልን ወንዝ ከዓለም ሌሎች ወንዞች ጋር ነው እያነጻጸረ ያለው። ለእነዚህ አይነት እንትኖች የምንጠቀመው ከብዙ ነገር ጋር የምናነጻጽረው ከሆነ የምንጠቀመው ኮምፓራቲቭ ሱፐርላቲቭ ፎርም ነው። ስለዚህ መልሳችን C ይሆናል። the longest Nile river is the longest river in the world. The more you practice the blank your test scores will become.
most, more, good, better, good. The more you practice, your test scores will become. parallel structure ነው the more ነው የተጠቀመው so the more የሚለው parallel structure ስለሆነ the better የሚለው ትክክለኛ መልስ ይሆናል the better see the more you practice the better your test scores will become the parallel structure comparative degree ላይ ማለት ነው better እንጠቀማለን the new satellite model is long, precise, and efficient than its predecessor. A. More. B. Most. C. Less. D. Precise. Precise. ከኛ መልስ የሚሆነው the new satellite model is more precise and efficient than its predecessor የሚለው ትክክለኛ መልስ ይሆናል የሎንግ አድጀክቲቭ የሆኑ ልክ እንደ precise የመሳሰሉ እንጠቀማሉ more እንጠቀማለን ለኮምፓራቲቭ ዲግሪ ስለዚህ በኤ ይሆናል ማለት ነው ለረጅም ሲሆኑ ምናምን ሞር እንደምንጠቀም አይተናል 24 of two proposals presented the committee decided to adopt the blank one A best good better the best of the proposals of the two proposals the committee decided የትኛው ነው የሚሆነው the answer must be C ነው መሆን ያለበት better የሚለው ምክንያቱም ምናልባት ቤስት የሚለው እዚህ ጋር ጫውታው ዋናው two proposals ናቸው የቀረቡት ስለዚህ ሁለት ነገር ኮምፔር ነው የምናደርገው ኮምፓራቲቭ ዲግሪ ነው መጠቀም ያለብን ማለት ነው ሁለት አይተሞችን ኮምፔር በምናደርግ ጊዜ ኮምፓራቲቭ betterን እንጠቀማለን of the two proposals present the committee decided to adopt the better one የሚለው ትክክለኛ መልስ ይሆናል 25 my younger brother is 10 months blank to me age junior than younger than junior younger የትኛውን ትክክለኛ መልስ ማወቅ ያለባቸው አንዳንድ አድጀክቲቮች አሉ ልክ አሁን እንደ ጁኒየር አይነቶች ለኮምፓራቲቭ ከዘን ይልቅ በቱ የሚከተሉ ኮምፓራቲቭ እዚህ ጋር አሁን ቱ ነው አይደለ የተከተለው ሰው ጁኒየር ዘን ቱ አንል ጁኒየር እና የተወሰኑ ሌሎች አድጀክቲቮች አሉ ቱ የሚያስከትሉት my younger brother is 10 months junior to me የሚለው ሲ ትክክለኛ መልስ ይሆናል ፓርት 3 ላይ ደርሰናል ፓርት 3 ሪሌቲቭ ፕሮናውኖች ናቸው በዚህ ፓርት የምናያቸው ከሪሌቲቭ ፕሮናውን የተወጣጡ ጥያቄዎች ናቸው the man blank while it was found is a famous writer ይለናል A whom B whom C whose D which the man blank while it was found እዚህ ጋር ምን ባለቤትን ፖሴሽንን ነው አይደለ ፕሮናውን የሚፈልገው ፖሴሽንን ነው ለፖሴሲቭ ኬዝ የምንጠቀመው ሪሌቲቭ ፕሮናውን ምንድነው whose the wallet belongs to the man አይደል ለሰውየው ነው የሚገባው ባለቤትነትን ፖሴሲቭ ኬዝ ላይ
ኦብጀክቲቭ እና ይሄ ፖዚሽንን ለመግለጽ ባለቤትነትን ለመግለጽ የምንጠቀመው ፕሮናውን ሪሌቲቭ ፕሮናውን ሁዝ ሲ ትክክለኛ መልስ ይሆናል። My bicycle blank I bought last year was stolen yesterday. That, which, whom, who. የትኛው ነው ትክክለኛ መልስ? እዚህ ጋር my bicycle ቲንግ ነው። ስለዚህ ለቲንግ ዊችንም ዳትንም ኤ ላይ እና ቢ ላይ ያሉትን መጠቀም እንችላለን። ግን ዋናው ነጥብ ምን አይነት ክሎዝ ነው? እዚህ ጋር my bicycle ብሎ ኮማ አለ አይደለ? ኮማ ደግሞ የሚጠቀመው ምን አይነት ክሎዝ ነው ያለው? ምን አይነት ክሎዝ ነው? ነን ዲፋይናይት ወይም ነን ኢሴንሻል ክሎዞች ናቸው። በኮማ ይለያሉ። ነን ኢሴንሻል ላይ ደግሞ የምንጠቀመው ዊችን ዳትና ዊችን ሁለቱንም መጠቀም አንችልም ብለናል። የትኛውን ነው የምንጠቀመው? ዊችን ነው። በነን ኢሴንሻል ክሎዝ ላይ መጠቀም የምንችለው ዊችን ነው። ዳትን አንጠቀምም። በነን ዲፋይናይት ወይም ነን ኢሴንሻል ክሎዝ ላይ አንጠቀምም። በዴፊናይት ወይም ኢሴንሻል ክሎዝ ላይ ነው ሁለቱንም መጠቀም የምንችለው ዊችንም ዳትንም። በኢሴንሻል ክሎዝ ሞር ዳት ሞር የተሻለ ቢሆንም ሁለቱንም መጠቀም እንችላለን ብለናል። ግን በነን ኢሴንሻል ላይ ለቲንግ መጠቀም የምንችለው ብቸኛው ሪሌቲቭ ክሎዝ which ነው። 28 the teacher approved the student blank scored the highest mark. A, who, B, whom, C, whose, D, which. ትክክለኛ መልስ የትኛው ነው የሚሆነው? the teacher approved the student. ፕሮናውን የትኛውን ሪሌቲቭ ፕሮናውን ነው ይሄ ክሎዝ የሚፈልገው? ሳብጀክት ነው አይደል የሚፈልገው? the teacher approved the student blank scored። ስለዚህ የድርጊት አድራጊው ማን ነው? ተማሪው ነው። ስለዚህ ዱዌር ኦፍ ፐርፎርም የሚያደርገው ነው የሚፈልገው። the student is the ከፍተኛውን ስኮር ያስመዘገበው ተማሪ ነው። ስለዚህ ሳብጀክት ነው የሚፈልገው ማለት ነው። the teacher approved the student who scored the highest mark የሚለው ትክክለኛ መልስ ኤ ይሆናል። the scientist blank the university honored invented the new vaccine ይለናል። A, who, B, which, C, that, D, who. የትኛው ትክክለኛ መልስ? the scientist blank the university honored ኦነር ያደረገው ዩኒቨርሲቲው ነው። ሶ አድራጊው የዚህ ድርጊት ሳብጀክቱ ዩኒቨርሲቲው ነው ማለት ነው። ስለዚህ ምን አይነት ክሎዙ ምን አይነት ሪሌቲቭ ፕሮናውን ይፈልጋል? ኦብጀክት የድርጊት ተቀባይ ነው የሚፈልገው። the scientist who ዲ ትክክለኛ መልስ ይሆናል። ሪሌቲቭ ፕሮናውን ለአሳን ኦብጀክት የምንጠቀመው ለሰው የምንጠቀመው ማን ነው? whom ነው። ምክንያቱም የድርጊቱ አድራጊ ሳብጀክቱ ዩኒቨርሲቲው ነው። ድርጊት የሚደረግበት ኦነርድ የሚደረገው ደግሞ ግለሰቡ ነው፣ ሳይንቲስቱ ነው። ስለዚህ የድርጊት ተቀባይ ነው። ሶ the answer should be whom ይሆናል። the university honored him እሱን ኦነርድ ያደረገው ነው ሳብጀክቱ የሚሆነው። 30 the historic hotel blank was established in 1920 needs renovation. A, that, B, where, C, which, D, what. እንግዲህ አሁን who ተከታታይ አሁን 28 29 ላይ ያየናቸው ጥያቄዎች በደንብ ሪሌቲቭ ፕሮናውኖችን በምናይ ጊዜ አይተናቸዋል። ዲፈረንሺየት ለማድረግ ሞክረናል። አሳን ኦብጀክት ኬዝ ሳብጀክት እንዴት እንደምንጠቀም ለዚሁም ዛትን ዊችን በኢሴንሻል ክሎዝ እና ነን ኢሴንሻል እንዴት መጠቀም እንዳለብን በሰፊው አይተናል። ለማየት ሞክረናል። ሰው እሱን መርሳት የለባችሁም፣ በደንብ ማስታወስ መቻል ይኖርባችኋል። እዚህም ጋር ትክክለኛ መልስ የሚሆነው ዘ ሂስቶሪክ ሆቴል ቲንግ ነው። ሂስቶሪክ ሆቴል ምነው ቲንግ ነው።
ስለዚህ ለቲንግ ዛትንም ዊችንም መጠቀም እንችላለን። ግን ምን አይነት ክሎዝ ነው? ክሎዙ ነን ኢሴንሻል ክሎዝ ነው። በኮማ ሴፓሬት አድርገ ነን ኢሴንሻል ክሎዝ ነው። ለነን ኢሴንሻል ክሎዝ ደግሞ የምንጠቀመው ሪሌቲቭ ፕሮናውን ምንድነው ነው ያለው? which ለቲንግ የምንጠቀመው which the historic hotel which was established in 1920 needs renovation የሚለው ትክክለኛ መልስ ይሆናል። The famous poet blank last book won a major prize is teaching at the university. A who, B whom, C whose, D that. The famous poet blank last book won a major prize is teaching at university. ፕሮናውኑ ምንድን ነው የሚያሳየን? እዚህ ጋር የግድ መጠቀም ያለብን ከፖሴሽን ጋር ነው አይደል? ከኦነርሺፕ ጋር ማለትም the book belongs to the poet። ስለዚህ ፖሴሽን ደግሞ የምንጠቀመው ሪሌቲቭ ፕሮናውን ምንድን ነው? whose C ይሆናል። The famous poet whose last book won a major prize is teaching at the university. So the answer should be C ይሆናል። The researcher blank the department hired is highly specialized in microbiology. A who, B whom, C which, D whose. The researcher blank the department hired ምንድን ነው የሚፈልገው? ፕሮናውን ኦብጀክት ነው አይደለ? ስለዚህ the researcher the department hire ያደረገው ዲፓርትመንቱ ነው። the researcher whom ነው የምንጠቀመው። the researcher whom the department hired is highly specialized in microbiology. an object ስለምንጠ the department hired him እሱን የቀጠረው hire ያደረገው ዲፓርትመንት ነው። so whom ትክክለኛ መልስ ይሆናል። the new policy blank will take effect next month was approved by the council. A that, B whom, C which, D whose. The new policy blank will take effect next month was approved by the council. ምን አይነት እንትን ነው? ሴንቴንሱን በደንብ መመልከት ነው። ጥያቄዎችን እንትን ስንል ጥያቄው ምንድን ነው የሚለውን በደንብ መመልከት። the new policy እዚህ ጋር ኮማ አለ። ይሄ ነን ዲፋይኒንግ ወይ ነን ኢሴንሻል የምንለው ክሎዝ ነው። ስለዚህ the new policy ደግሞ ቲንግ ነው። ስለዚህ ለቲንግ የምንጠቀመው ዳት እና ዊች ነው። ዳት እና በነን ኢሴንሻል ክሎዝ በሚሆን ጊዜ ደግሞ ዳትን መጠቀም አንችልም ብለናል። ስለዚህ ምንድነው ብቸኛው አማራጫችን? answer should be C which በነን ኢሴንሻል ክሎዝ በኮማ ሴፓሬት የሚሆን ክሎዝ ነው። so answer should be which ይሆናል። the houses blank the storm destroyed have now been rebuilt by the community. A which, B who, whom, that. The houses blank the storm destroyed have now been rebuilt by the community. አሁንም ጥያቄውን በደንብ ስትመለከት ምንድነው ክሎዙ? ኢሴንሻል ክሎዝ ነው። ነን ኢሴንሻል ሳይሆን ዲፋይን የሆነ ሀውዙ ዲፋይን ነው የተደረገው። ስለዚህ ክሎዛችን ዲፋይኒንግ ክሎዝ ነው። the house ቲንግ ነው the houses። ስለዚህ ለቲንግ ዊችንም ዳትንም በዲፋይኒንግ ምንጥገን ሞር ፕሪፌርድ የሚሆነው ከዊች እና ከዛት ማን ነው? ዳት ነው። በዲፋይኒንግ ክሎዝ ላይ ዛት እና ዊች ከቀረበላቸው ዛት ነው የተሻለ ሞር ፕሪፌር የምናረገው ማድረግ ያለብን ማለት ነው። ኢቨን ለፐርሰን ራሱ ቢሆን ከሁና ከዛት
በዲፋይኒንግ ክሎዝ ዛት ሞር ፕሪፈረብል ነው። ስለዚህ መልሳችን ዛት ይሆናል። ዛት ይሆናል። I remember the exact year blank the first mobile phone entered the Ethiopian market, which, where, when, that. I remember the exact year. አመቱን አስታውሳለሁ። ስለዚህ አመት ምንድን ነው? ከስሙ በፊት ያለው ወርድ ይር ነው የሚለው። ያ ደግሞ ቦታ ታይምን ነው የሚገልጸው። ለፕሌስ ዌር ነው የምንጠቀመው። ይር ደግሞ ታይም ነው የሚገልጽልን። ታይም ለታይም የምንጠቀመው ሪሌቲቭ ፕሮናውን ዌን ነው። The answer should be C. When I remember the exact year when the first mobile phone entered the Ethiopian market የሚለው ትክክለኛ መልስ ይሆናል። 36. The person to blank you should address your questions is the head of the department. Who, whom, which, whose. The person to blank you should address your questions is the head of the department. The person እዚጋ አሪፍ ቱ መታልናለች። ፕሪፖዚሽን ፕሪፖዚሽን ቱ ፕሪፖዚሽን ከቱ ስለመጣት ይሄ ብላንክ ምን ይፈልጋል? ኦብጀክት ይፈልጋል። ኦብጀክት ለፐርሰን የምንጠቀመው ኦብጀክት ማለት ነው ሁምን ነው። ይህም በደንብ አውርተናል ከፕሪፖዚሽን ጋር ሲመጣ ማለት ነው። ስለዚህ the person to whom you should address your questions is the head of the department የሚለው ትክክለኛ ማለት። ፓርት 4 የመጨረሻው ፓርታችን የሚሆነው ፓርት 4 አድቫይዝ ሞዳሎችን ስፔሻሊ በመጽሐፋችሁ የተጠቀሱትን አራቱን ሞዳሎችን ሰጀስት፣ ሹድ፣ had better እና እንደዚሁም ኦቱን ከነሱ የተወጣጡ ጥያቄዎች ናቸው። 37 you blank not tell the secret to anyone or you could lose your job. A should, B had better, C ought, D suggest. You blank not tell the secret to anyone or you could lose your job. እዚህ ጋ አድቫይዝ ነው ግን ኮንሲኩዌንስ ወይ ዋርኒንግ አለ። ይህን ካላደረግ ኔጌቲቭ ኮንሲኩዌንስ የሚመጣ ነገር አለ። ስራህን ልታጣ ትችላለህ። ስለዚህ የሆነ ዋርኒንግ ያለው የሚከተለው የሆነ ኔጌቲቭ ኮንሲኩዌንስ ስላለው ነገር ምን አይነት ሞዳል ቨርብ እንጠቀማለን ነው ያለው? had better ስትሮንግ ለሆነ አድቫይስ ኮንሲኩዌንስ ዋርኒንግ ላለው አድቫይስ had better እንጠቀም። 38 I blank studying English for 2 hours every morning to improve quickly. Should, suggest, had better, ought. I blank studying verb ing verb ing ምንን ይከተላል ነው? ከሞዳል ቨርቦች ያለው verb ing ወይም gerund form verb ing እና ዛት ምን ይከተላል ብለናል? ምንን? suggest b ትክክለኛ ማለት suggest the verb suggest እንግዲህም በverb ing ይከተላል studying የሚለው ማለት ነው። ትክክለኛ መልስ ግራማቲካል ስትራክቸራችን ትክክል የሚሆነው suggest ሲሆን so the answer should be I suggest studying English for 2 hours every morning to improve quickly. My friend believed that I blank to stop eating too much sugar. Should, had better, ought, suggest. My friend believes that a friendly የሆነ ምክር ነው። I blank to stop eating too much sugar. የትኛው ነው ቤስት አንሰር የሚሆነው?
ቱም እዚህ ጋር መታለች። ከአሁን ከኦት እና ከሹድ አለ። እዚህም ጋር ሹድ አለ፣ እዚህም ጋር ኦት አለ። እዚህ ጋር ቱ ስለመጣ ከማን ጋር ነው የሚሄደው? ሲ ትክክለኛ መልስ ይሆናል። My friend believed that I ought to stop eating too much. እሱ ጋር ለፍሬንድሊ የሆነ ሞራል ሪኮመንዴሽን ወይም አድቫይስ መቀር በሚሆን ጊዜ ሰጀስት እና ኦቱን መጠቀም እንችላለን ብለናል። What exactly blank we do to reduce our environmental impact? Had better, suggest, should, ought. What exactly we do to reduce? ጥያቄው የሚጠይቀን ጀነራል የሆነ ምክርን ከመፈለግ ሪኮመንዴሽንን ከመፈለግ አንጻር ነው። ስለዚህ ኦቱ ኦር ሹድ ነው የምንጠቀመው። ኦቱ ስላልመጣ ከሱ ጋር ስላልመጣ ሹድን ነው መጠቀም የምንችለው። ሰው what exactly should we do to reduce our environmental impact? እዚህ ትክክለኛ መልስ ነው። 41 you blank have completed the application before the deadline. A suggest, B suggest, A should, B suggest, C had better, D ought. አሁንም ይሄ የሆነ ኦብሊጌሽን ወይም እንትን ከመስጠት አንጻር ነው። ግን ኦቱንም ሹድንም መጠቀም እንችላለን። ግን ሁለቱንም እዚህ ምርጫ ላይ ስለመጣለን ምንድነው ዲፊኒሽን ላይ ምን ብለናል? ለኦቱ ትንሽ ስፔሲፊኬሽን ላይ ትንሽ ሃርድ የሆነ ዲስከሽን በሚኖርበት ጊዜ ኤክስፔክቴሽን በተለይ እቺን ያለው ኤክስፔክቴሽን የሆነ ነገር ኤክስፔክት መጻፋቸውም ላይ ተቀምጧል። ኤክስፔክት በምናረግ ጊዜ ኦቱን ሞር እንጠቀማለን። ፎርማል ለሆኑ ነገሮች እዚህ ጋር ከዴድላይኑ በፊት መጨረስ መቻል አለበት አፕሊኬሽን የሚለውን። ስለዚህ ግን አሁን እሱ አላደረገም። ኤክስፔክት ከተደረገው አንፃር አላደረገም። ከዚህ በፊት ቀደም ብለህ ማድረግ አለበት አይነት ነገር ነው። ሞር ከሹድ ይልቅ ጀነራል ስፒኪንግ መጠቀም እንችላለን። ሹድን ግን ሞር ሁለቱ ምርጫ ላይ ከመጡ ኦቱ እንመርጣለን ማለት ነው። He said that he blank leave right away to catch his flight. Suggests, had better, should, ought. He said that he blank leave right away to catch his flight. እዚህ ጋር አሁን ሲቹዌሽኑን በደንብ መረዳ። ድንገት አርጀንሲ ነው የገጠመው። ይሄ እንትኑን ካላገኘ ፍላይቱን ካላገኘ ምን ሊሆን ነው? ከፍላይት ሊቀር ነው፣ ከበረራ ሊቀር ነው። ያ ደግሞ ኔጌቲቭ ኮንሲኩዌንስ ነው። ስለዚህ ችግር ሊከተል ነው። ያን አይነት ስትሮንግ አድቫይስ ለመስጠት እንትን ስንል he said that he had better leave right away to catch his flight የሚለው ቤስት አንሰር ፊት ያደርጋል ማለት ነው። The doctor told the patient, you blank stop smoking immediately or your health problems will worsen. Should, ought to, had better, suggest. The doctor told the patient, you blank stop smoking immediately. በአስቸኳይ የሚያውቁ አለበለዚያ your health problems will worsen. አደጋ ላይ ትወድቃለህ። የጤና ሁኔታ ከባድ ሁኔታ ውስጥ ይገባል ምናምን። ስለዚህ ኔጌቲቭ ኮንሲኩዌንስ አለ። that means your health problem will worsen ያለው ማለት ነው። አደጋ አለ፣ ዋርኒንግ አለ፣ ኔጌቲቭ ኮንሲኩዌንስ አለ። ስለዚህ ለስትሮንግ የምንጠቀመው ስትሮንግ አድቫይስ የምንጠቀመው ሞዳል ደግሞ had better ይሆናል። ይሄን በደንብ ያዙ። ፈተና ላይ had better ይደጋገማል እንዲህ አይነት ሲቹዌሽን ላይ። እዛ ነው 44 I blank studying a little money every week to build up emergency fund.
should, suggest, had better, ought. I studying a little many. I think ጥያቄ ላይ ስህተት አለ። ስተዲንግ ሳይሆን ባይሆን ሴቪንግ ነው። ሴቪንግ በል ሴቪንግ I blank saving a little money every week to build up emergency fund. እዚህ አሁን ወደ ትናንት ስንመጣ መልሳችን የሚሆነው the correct form የሚሆነው ለዚህ blank ለዚህ ዳሽ suggest ነው። ምክንያቱም verb ing gerund followed ሆኗል ከsuggest ምንጊዜም suggest በverb ing gerund ይከተለዋል ብለናል። ስለዚህ saving የሚለው ስለመጣ እዚህ ጋር studying ነው የሚል saving ይባሉት። I suggest saving a little money every week to build up emergency funds. So the answer should be suggest የሚለው ትክክለኛ መልስ ይሆናል። Students plan to wear their uniforms properly every school day. A should be, had better, C ought, D suggest. እዚህም ስለ የሆነ ኦብሊጌሽን ዩኒፎርም እዚህ ጋር አሁን ዩኒፎርም መልበስ ምናምን ሰጀሽን ሞራል ዲዩቲዎችን ምናምን ስንገልጽ ሹድን ኦር ኦቱን መጠቀም እንችላለን ብለን እዚህ ጋር ግን ኮንቴክስቹዋሊ ምን መጥቷል? ቀጥሎ ቱ መጥቷል። ስለዚህ ሹቱ ማለት አንችልም። ስለዚህ ምንድነው የምንጠቀመው? ኦቱን ነው። ኦቱን ነው መጠቀም የምንችለው። ሶ the answer should be C ሆነ students ought to wear their uniforms properly every school day የሚለው ትክክለኛ መልስ ይሆናል። 46 where blank we go for lunch today, the cafeteria or the local restaurant? Had better, ought, should, suggest. I think similar example መጽሐፋችሁ ላይም ሰርተናል። እንግዲህ ምንድነው ያለው ይሄ ከሪከመንዴሽን ጋር ካፍቴሪያ ላይ የሆነ ነገርን ከመጠየቅ ሀሳብን ኦፒኒየንን ከመግለጽ ቀለል ያሉ ምክሮችን ሪከመንዴሽን ሰጀሽን ምናምን ለመስጠት ቤስት የሆነው ሞዳል ቨርብ ምንድነው ነው ያለው should. so students should see where should we go for lunch today, the cafeteria or the local restaurant? oughትን መጠቀም አንችልም። ought ነው መሆን የሚችለው ought አይሆንም። the answer should be C ይሆናል። For 7 if you want to be fluent you blank practice speaking English outside of class. ought to, had better, suggest, must. እዚህም ጋር ለሪከመንዴሽን ነው ጀነራል የሆነ ምክር ነው እየሰጠ ያለው። ሶ ሹድን ኦር ኦቱን መጠቀም የምንችለው እዚህ ጋር ካሉ አማራጮች ደግሞ ኦቱን ያለው። ስለዚህ መልሳችን ኦት ይሆናል። if you want to be fluent you ought to practice speaking English outside of class የሚለው ቤስት አንሰር ይሆናል። 48 I think the last question የመጨረሻው ጥያቄያችን የሚሆነው they blank leave now before the traffic gets heavy or they will be late for the meeting. A ought to, B should, C had better, D suggest. carefully ጥያቄውን በደንብ ማየት ነው። they blank leave now before the traffic gets heavy or they will be late for the meeting. ምንጊዜም የሆነ ዋርኒንግ የሆነ ኮንሲኩዌንስ ኔጌቲቭ የሆነ ኮንሲኩዌንስ ካለ የምንጠቀመው ሞዳል ቨርብ ምንድነው ብለናል? had better ነው ብለናል። ይሄ ፈተና ላይ ብዙ ጊዜ ይጠቀማል። ለዛም ነው በዛ ያሉ ጥያቄዎች had better በደንብ እንድትለማመዱ
አካትቻለሁ። had better ምንጊዜም ኔጌቲቭ ኮንሴኪዩቲቭ ዋርኒንግ ቀጥሎ ለሚመጣ ነገር had better ቤስት ቾይስ ምርጫ ይሆናል ማለት ነው። አንሰር must be had better ይሆናል። ሶ በአጠቃላይ 48 ጥያቄዎችን አካባቢ ሰርተናል። ጥያቄ አስተያየት ካላችሁ ግልጽ ያልሆነላችሁ ነገር ካለ ኮሜንት ላይ መጻፍ እንዳትረሱ። ፒዲኤፉን ይሄን ፒዲኤፍ ቴሌግራማችን ኤዋን ስተዲስ ላይ ታገኛላችሁ። ኮሜንት ላይ ሊንኩ አለ፣ እዛ ላይ ባለው ገብታችሁ አክሰስ ማድረግ ትችላላችሁ። ይሄን አዲስ ቻናል ሰብስክራይብ ማድረግ ለጓደኞቻችሁ ሼር ማድረግ እንዳትረሱ። ቀጣይ እንዲሰራላችሁ የምትፈልጉት ነገር ካለ የምትፈልጉት ቪዲዮ ካለ ኮሜንት ላይ መጻፍ እንዳትረሱ። ኔክስት እንገናኛለን። ባይ ባይ።